ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ቅቅል አሰራር ነው። ትወዱታላችሁ። በጣም ብዙ ሰዎች ጠይቃችሁኛል። እኔ የራሴ ሙያ ነው የምሰራላችሁ። ምን ምን እንደሚያስፈልገን እንዴት እንደሚሰራ ገልጻለሁ። እዚህ ጋር ያሉ ነገሮች አሉ፣ እነሱን ገልጻለሁ። ወደ ስራው እንሄዳለን። እሺ እዚህ ጋር ያሉኝን ነገሮች እገልጻለሁ። እዚህ ጋር ቃሪያ አለኝ ስላይስ የተደረገ፣ እዚህ ጋር ደግሞ በደንብ የተከተፈ በደቃቁ፣ እዚህ ጋር ፍሬሽ ቲማቲም አለኝ፣ እዚህ ጋር ቅቤ አለኝ፣ እዚህ ጋር ጨው አለኝ፣ እዚህ ጋር አጥንት ያለው ስጋ አለኝ፣ እዚህ ጋር ደግሞ እርድ አለኝ፣ እዚህ ጋር ነጭ ሽንኩርት፣ እዚህ ጋር ዝንጅብል አለኝ፣ እዚህ ጋር ሽንኩርትና እዚህ ጋር ሮዝመሪ ወይም የስጋ መጥበሻ ፍሬሹን ብታገኙ ይመረጣል። ካላገኛችሁ ደረቁን መጠቀም ትችላላችሁ። ወደ አሰራሩ እንሄዳለን። እሺ ድስት ጣላችሁ። ከዛ በኋላ ዘይት ትጨምራላችሁ። ኦሊቭ ኦይል ነው ብዙ ጊዜ ነው የምጠቀመው። ብዙዎቻችሁ ኦሊቭ ኦይል ለምግብ አይሆንም ትላላችሁ። ለምግብ በጣም ጥሩ ነው። ስትጠቀሙ ጥሩ ኦሊቭ ኦይል ተጠቀሙ። ምን እናደርጋለን? የተጠቀምኩትኝ የበግ ስጋ ነው። መጀመሪያ አጥንት አለው፣ ስጋ አለው። ያው ቅቅል ነው የምሰራላችሁ። ከዛ እንጨምራለን እንደዚህ። ከዛ ምን እናደርጋለን? ለ8 ደቂቃ በደንብ አድርገን ስጋችን እንጠብሳለን። ስጋችን መጀመሪያ መጠበስ አለበት። ይሄንን እንጠብሳለን። ክዳን ያስፈልገናል። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ እየተጠበሰ እዚህ ጋር ደርሷል። ገና ይቀረዋል። ምን እንጨምራለን? ሽንኩርታችንን እንጨምራለን። አሁን ሽንኩርታችንን ነጭ ሽንኩርታችንን አብረን እንጠብሳለን። ቅቅል ነው የምሰራላችሁ። ቅቅል ስትሰሩ ስጋችሁን በደንብ አድርጋችሁ ጥበሱ። ዝንጅብል አላበዛም፣ ግማሽ ነው የማደርገው። እርዳችንን እንጨምራለን። ከዛ እርጥብ ቅጠል የሮዝመሪ ወይም የጥራ መጥበሻ እንጨምራለን። የስጋ መጥበሻ ጨው እንጨምራለን። ከዛ ይሄንን በደንብ አድርገን እንጠብሳለን። እሱ ለ5-6 ደቂቃ በደንብ አድርገን ከስጋው ጋር እንጠብሳለን። ከዛ ምርጥና አሪፍ ነው የሚመጣልን። በጣም ቆንጆ ቅቅል ነው የሚመጣልን። ስለዚህ ቀስ እያልን እንጠብሳለን። እሳታችንን ማዕከለኛ እናደርጋለን ለጊዜው። ከዛ በኋላ ውሃ ስንጨምር በደንብ እንዲተከተክ ከፍ እናደርጋለን። አሁን ይሄ ለ6 ደቂቃ እንጠብሳለን። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ ቅቅላችን እየተጠበሰ ነው። አጥንቱ፣ ነጭ ሽንኩርቱ፣ ዋው የስጋ መጥበሻው እንዴት ደስ እንደሚል። ምን እንጨምራለን? ቲማቲም እንጨምራለን። የቲማቲም እወዳለሁ። ከዛ ፍሬሽ ቃሪያ አብሮ እንዲበስል ጨምራለሁ። ቅቤ እንደነገርኳችሁ እኔ አብሬ ነው የምጠብሰው። ቅቤ ጨምራለሁ። ከዛ ይሄንን በደንብ አድርገን ቲማቲሙ እስከሚፈርስ ድረስ አብረን እናሻለን። አሁንም ለ7-8 ደቂቃ እሳታችንን ማዕከለኛ አድርገን እንጠብሰዋለን። ከዛ ቀጣዩን አብረን እናያለን። በጣም ትወዱታላችሁ። ምርጥ ስራ ነው። በጣም ነው ልጆች የሚወዱት። እኔ ሁሉ ጊዜ ቅቅል እንዲህ ነው የምሰራው። በቃ በደንብ ጥበሱት። ከዛ አሪፍ ይመጣልናል ማለት ነው። ከ7-8 ደቂቃ በኋላ ቀጣዩን አብረን እናያለን። እሺ ይኸውላችሁ ይኸው በደንብ ጠብሼው በስማም ይኸው ምርጥ ሆኗል። በደንብ መጠበስ አለበት። ቲማቲሙ፣ ቃሪያው፣ ሁሉም ስጋውን መጠበስ አለበት። አሁን ምን እንጨምራለን? ውሃ እንጨምራለን። ውሃ ጨምረን ይሄን ለ1 ሰዓት እናበስላለን። እሳታችንን ከፍ እናደርጋለን። እሳታችንን ትንሽ ከፍ እናደርጋለን። በጣም ከፍ አናደርግም፣ ማዕከለኛ ማድረግ እንችላለን። ከዛ ክዳን ያስፈልገናል። ይሄን ለ1 ሰዓት በቃ እናበስላለን። እሳታችንን ማዕከለኛ አድርገን በጣም እንትን ካለ ደግሞ ቀንሳችሁ ታበስላላችሁ። ቀጣዩን አብረን እናያለን። እሺ ይኸውላችሁ ጋታችንን እናጠፋለን። ይኸው ዋው ቅቅላችን ይኸው ምርጥ ሆኖ አሪፍ ሆኖ ተሰርቷል።
አሁን በጠረጴዛ ዙሪያ እንገናኛለን። እሺ ይኸውላችሁ ቅቅሌ እንደዚህ አምሮ በጣም ምርጥ ሆኖ ሰርቼው እዚህ ጋር ደርሷል። ምን እንጨምራለን መሰላችሁ? የስጋ መጥበሻ እንጨምራለን ውስጡ። ቅድም አይታችኋል ጨምሬያለሁ። አሁንም መጨመር ትችላላችሁ። እንዲያርጋችሁ እንደዚህ ትጨምራላችሁ። ከዛ ቃሪያ ስላይስ ያደረግነውን ቃሪያ ደግሞ እላዩ ላይ እንደዚህ እንጨምራለን። ዋ ከዛ ያችሁ የዛሬ ቅቅል ቪዲዮ ይሄን ይመስላል። ብዙዎቻችሁ ጠይቃችሁኛል። በጣም አሪፍና ምርጥ ነው። ሁሉ ጊዜ እንዲያርጌ ነው የምሰራው። እሳታችሁን ቀንሳችሁ ማከረኛ አድርጋችሁ በደንብ አድርጋችሁ ከሰራችሁ ስጋው ይሞታል። ምርጥና አሪፍ ጣዕም ያለው ቅቅል ይሰጣችኋል ማለት ነው። ሰርታችሁ ተመገቡ። በሌላ ስራ እስከምንገናኝ ለዛሬ ነበር። ቪዲዮን ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ለደጋፊዎች አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ